ግን አደራ ከአንቺ ጋር ሁን የሚያስፈልገው ነገር ካለ ደውዪልኝ። መልካም ጊዜ ይሁንላችሁ። ስላስጨነቅኩሽም እውነታውን ካልነገርሽኝ ስለተደሰትኩ በጣም ይቅርታ። እውነታው ፈጣሪ ያለ ጊዜ ይፈታል። ግን ደግሞ ማናለረኛል ከኛ መላህ ማናለረኛል ከኛ መላህ እስቲ ተከባለ ደሞ ዋሳቤ ሸራ ላይ ቀለምህን ይዘት መጣል ለማታ ደሞ ነክቶ እንደፈለገ ዛሬ በህልሜ ላይ ነክሰበት ዝታ ደሞ ሀገሬው በሙሉ ስላንተ ሳውራ አበደች ያለ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሰን መጥተናል። ተመልሰን ስንመጣ እንግዲህ ብዙ ነገሮች እያየሁ ነው፣ ብዙ ነገሮች እየሰማሁኝ ነው። ከብዙ ነገሮች መካከል በሩታና በአብርሃም መለየት ላይ አስተዋጽኦ እንዳለኝ እየመሰላችሁ ነው። ብዙ ሰዎች እስከዛሬ ያደረኳቸው ነገሮች ለምን እንደሆኑ በምን ልክ መረዳት እንዳለባችሁ አላቅም፣ አልተረዳችሁኝም። እውነቱን ዛሬ ለመናገርና ለእናንተ ግልጽ ለማድረግ እኔ አብርሃም ደህና እንዲሆን ወደ ጤናው እንዲመለስና ወደ ድሮ ማንነቱ እንዲመለስ እንጂ አብርሃም ከሄርሜላ ጋር እንዲሆን አብርሃም ከሩታ ጋር እንዲሆን አልነበረም እኔ እያደረኩ ያለሁት። ለሱ ደህንነትና ለሱ ጤና ነው እየለፋውም የነበረው ማድረግ ያለብኝም ነገር ያደረኩትና ብዙ ሰዎች ግን ይህን ነገር በተሳሳተ መንገድ ያያችሁት፣ በተሳሳተ መንገድ ነው የተረዳችሁት። እኔ ሁለቱ አንድ ላይ ቢሆኑ ነው ደስተኛ። እስከዛሬ ሳረጋቸው የነበሩትን ነገሮች እውነት ለመናገር ስትመለከቱ ነበር አይደለ? ምክንያቱም ከሩታ ጋር ብዙ ነገሮች ያደርጋለሁ አብርሃም ወደ ሩታ እንዲመለስ። ግን በመሀል አብርሃም ሲታመምና ጤናው ላይ ያልሆነ ነገር ሲፈጠር ምን አደረኩኝ? የአብርሃምን ደህንነትና ጤንነትን አስቀደምኩኝ። ያደረኳቸው ነገሮች ምንድነው? አብርሃም ደህና እንዲሆን ጤነኛ እንዲሆን እንጂ አብርሃም ከሩታ ጋር አብርሃም ከሄርሜላ ጋር እንዲሆን አልነበረም። እና ዛሬ ላይ የአብርሃም ከሩታ መራቅ ወይም ደግሞ አብርሃም እንደዚህ እየሆነበት ያለው ከሩታ ጋር ያለበት ምክንያት እኔ እስክሆን ድረስ እኔ እስክመስላችሁ ድረስ አድርጋችኋልና ይሄ ነገር ግልጽ እንዲሆንላችሁ አብርሃምንም ሩታንም ጠርቻችኋለሁ። ስለዚህ እነሱ ሲመጡ ምን እንደነበር ሀሳቤ ወይም ደግሞ እኔ እያደረግኩ የነበረው ነገር ምን እንደሆነ እንዲያውቁ ፈልጋለሁ። ያንን ለማስረዳት ነው ይሄንን የማደርገው። የተረዳ ይረዳኛል፣ ያልተረዳ ደግሞ ምንም ማድረግ አልችልም። ግን ዋነኛው ፖይንት ዛሬ ላይ በጭፍን እንደዚህ ጭፍን አድርጋችሁ አይናችሁን እየፈረዳችሁ ያላችሁበት ጉዳይ ትላንትና እኔ አብርሃምና ሩታ ወደ ትዳሩ እንዲመለስ ነበር የምለፈው። ግን ይህን ነገር በምናደርግበት መካከል ላይ የአብርሃም ጤንነት ያልሆነ